ሚላይ ደግሞ ብዙ የተነጠነሰሰ ሴራ አለ። ብዙ ጋርዶችን ሰብስባለች። የራሷ ነፍሰ በላ የሆኑ ልጆች አሉ። ሁለተኛ መፍራት የለብሽም። ሲጀመር ዲኤንኤ ማሰራት አለብሽ። አብኪ ወይኔ ብሩክ ተበልቶ ነበር። ምንድነው? መርዘው ነበር። ለትንሽ ነው የተረፈው። ብሩክ የኢየሩስ አባት ባይተርፈው ዓለም ነው ባይተርፈው። ምንድነው? መርዙቃ ነው እቃው እንደፍቶ ነው። እንዴት ለብሸት ነው እንት እቃው? አንተ ምንድነው? ያው መርዙቃ ተጠንቀቅ። ልጅቷ ብዙ ሴራ ጠንስሳለች። ሰላም ውድና የተከበራችሁ የኛ እንቁና ተወዳጅ ቤተሰቦች እንደምን ቆያችሁ? እንደምን ሰነበታችሁ? አለን እንግዲህ ያው ትላንትና ከብሩክ ጋር ወደ ቡታጅራ መተን ነበር። ያለውን ነገር አይታችኋል። እናንተም ቪዲዮ ተለቁላችሁ። ያው እኛ ወደ ኋላ ብንቀርም ቪዲዮውን ከተለቀቀ በኋላ ያያያችሁት ይመስለኛል። ይዤው መጥቼ ነበር ብሩክን ወደ ቡታጅራ። ያንንም ነገር ያው የብሩክንና የኢየሩስን ልጅ ዲኤንኤ ለማስመርመር ቀጥታ ወደ ቡታጅራ እንዲመጣ አስጨንቄውም ያው በቻልኩት አቅም ሞክሬ ይዤው መጥቼ ነበርና ብሩክም ያው መጥቶልኛል። እንግዲህ ያው ዛሬ እርምጃችን አንድ ብለን ልንጀምር ወስነናል ማለት ነው። ምንድነው ያስብነው? ያው እኔ አሁን ኢየሩስ ጋር ቀጥታ ከኡመር ጋር ጠርቼዋለሁ። ከኡመር ጋር ኢየሩስ ጋር ቀጥታ እንሂድና ያለውን ነገሮች ከብሩክ ጋር የሚያደርጉትን ነገር ብሩክና ኢየሩስን ለማገናኘት እንሞክራለን ማለት ነው። ምክንያቱም ከኛ ውጪ ከነሱ ጋር በደንብ ቀረቤታ ያለው የለም። ኢየሩስን ከኛ ውጪ በደንብ የሚያገናኛትም ሰው የለምና ያ ነገር ደግሞ ብሩክም ወደ እሷ ሄዶ እንዳይለፋ ራሱን እንዳያለፋም ሀሳቤ እሱ ነውና ያው እኔ በኔ በኩል አናገሪያት እኔ አስተካክላለሁ ብዬ ነው ያሰብኩት። ማለትም ያው እሷ በእርግጥ ያው ድርቅ ያደርጋታል፣ እንዳይመረመር ትፈልጋለች ምናምን ነገር። ግን ደግሞ እኔ ያ ነገር በቤተሰቦቿም ከወንድሞቿ ምናምን አሉ ከነሱ ጋር ሆኜ አናገሪያቸው እንድትስማማ ማድረግ እችላለሁ ማለት ነው። የእሷ እናትም አለች፣ ጋሻ ለምንም አሉ የእሷ አባት እና እነሱንም አናገሬ እንድትስማማ ማድረግ እችላለሁ ማለት ነው። ያው ሁለቱ ተገናኝተው ሀሳባቸውን እንዲለዋወጡ ነው ፈልገው አንደኛ ደረጃ ማለት ነው። ምክንያቱም እነሱ አሁን ካሜራ ላይ ሀሳባቸውን መገላለጽ የለባቸው ብዬ አስባለሁ። ለምን ካሜራ ላይ ብዙ ጥሩንም መጥፎንም ታወራለህ። ያው አንዳንዴ የሆነ እያመለጡ የምታወሩት ነገሮች አሉና ያ ነገር እንዳይከሰት ቀድመን ከካሜራ ውጪ እንዲያወሩ አረጋለሁ ማለት ነው። ቀጥታ አሁን የመጣሁት እሷ ጋር ተያይዘን ከኡመር ጋር ተያይዘን ልንሄድ አስቤ ነው ማለት ነው። እንግዲህ ይሄ ነገር ስንጀምር አብራችሁን ነበራችሁ፣ እስክንጨርስ ድረስም ደግሞ አብራችሁን እንደምትሆኑ አምናለሁኝ። ምክንያቱም ያው ከናንተ እገዛ ጋር ነው እስከ አሁን ድረስ የደረስነው። እናንተ ባታስጨንቁኝ፣ እናንተ ሂድ እንደዚህ በላት፣ ለኢየሩስ ጠይቃት፣ ወይ ደግሞ ሂድና ለብሩክ አሳየው ቪዲዮቹን አሳየው ምናምን እያላችሁ በጣም ብዙ ጥያቄዎች እያደረሳችሁልኝ ነበርና ለዛም ነው ያው ቀጥታ ያንን ሜሴጅ አይቼ ቀጥታ ወደ እነሱ የሄድኩት ማለት ነው። ለሀብም አሳይቼዋለሁ፣ ያለውን ነገር እንዳለ በሙሉ አሳይቻቸዋለሁ። የቀሩኝ ፋይሎች የሉ ማለት ነው። ቀጥታ ብሩክን ይዤ መጥቼ ቀጥታ ላገናኛቸው ነበር የመጡ ቀን ላገናኛቸው ነበር ያሰብኩት። ግን ደግሞ ያው ከመጣን በኋላ ትንሽ ረፈደብንና ሰዓቱ እረፍት ማድረግ አለባቸው ምናምን ተባብለን ስላሰብን ነው። እሷንም ማግኘት አልቻለም ነበር አጋጣሚ። አሁን እሷን ካገኘናት ቀጥታ እሷ ቤት እንሄዳለን። ያገኘነውን ሰው ወይ እሷን ወይ እህቶቿን ወይ ወንድሞቿን ሊሆኑ ይችላሉ። እነሱንም አግኝተን ያለውን ነገር ለማውራት እሞክራለሁኝ። እኔ ያው በጠባይ ነው የማናገራቸው። ያው ይሄ ነገር ህግም ያስገድዳታል ግዴታ ዲኤንኤ እንድትመረምር። የሱ ልጅ ነው ብላ ከወሰነች ዲኤንኤ እንድትመረምር ህግም ያስገድዳታል። የሄኖክም ነገር ያው ችላ አላልነውም። የእሱ እናት እዛ ነችና ጸበል ነችና እሷ ያው ደውዬላታለሁኝ ሰሞኑን ይዤው እመጣለሁ ብላለች። ይህንን ነገር አብረን ሄኖክም ባለበት ብሩክም ባለበት ቢኒያምም ባለበት አብረን ሆነን ይህንን ነገር ምንጨርስ ይሆናል። ዲኤንኤው አይቆምም ማለት ነው። ደግሞ አንዳንድ ሰዎች አላችሁ ኮሜንት ላይ እየጠየቃችሁ ያላችሁ ዲኤንኤው እንዳታስቀይረው አሁንም ተጠንቀቁ ምናምን እያላችሁ ነው። አሁን በነገራችን ላይ እንዳታስቀይረው አድርገን እያሰርናት ነው ያለ ነው ማለት ዲኤንኤ የሚመረምሩ ሰዎች እንዳለ ይዛቸው ነበር ከዚህ በፊት እና አሁን ቦታ ቀይረን አሪፍ ቦታ እኛ የምናምንበት ቦታ ላይ እንዲመረመር አድርገናል ማለት ነው። ከብሩክን ጋር ተወያይተን ይሄ ነገር ደግሞ ብዙዎች ሀሳብ እንዲገባቸው አልፈልግም። ቀጥታ እውነቱን እናቀርብላችኋለን ብዬ አስባለሁ። የልጁ አባት ማን ነው የሚለው ጥያቄ ቀጥታ ወደ እናንተ
በዚህ ሰሞን በዚህ ሳምንት ይደርሳል ብዬ አስባለሁ። ምክንያቱም ቀጥታ ብሩክም ወደኛ ስለመጣ ማለት ነው። ብሩክም የመጣው ያው የሄኖክን ዲኤንኤ አይቶ የሄኖክ ልጅ አይደለም ሲባል ደንግጦ የሄኖክ ልጅ ካልሆነ እንዴት ይሄ ነገር እኔንም ስሜን ማጽዳት አለብኝ ብሎ ቀጥታ ወደ ቡታጅራ መምጣቱ ለሱም ነፃነት ነው፣ ለኛም ሰላምን ይሰጠናል ማለት ነው። እንደሚያስደስተን አልጠራጠርም። እንግዲህ ኡመርም መጥቷል። ያለውን ነገር አብረን የምናየው ይሆናል። ወንድሜ አብዲ ሰላም ነው ብራዘር? አለ እንዴት ነህ? አለ። ሰላም ጤና ይስጥልን። ውድና የተከበራችሁ የኛ ውድ ፋሚሊዎች እንደምቆያችሁ እንደምሰነበታችሁ፣ እኔ ያለውኝ ይመስገን። ያው ቤተሰብ ዛሬ በጣም ስለፋ ነበር፣ ምክንያቱም ከዚህ በፊት ሄኖክ ለብሩክ እንዲደርስ ያስቀመጠልኝ ደብዳቤ ነበርና ይሄ ደብዳቤ ሄኖክ ነው የላከው ለብሩክ እንዲደርስለት። በነገራችን ላይ ሳየው በጣም ነው ያነበሁት፣ ምክንያቱም ይሄ ነገር ቼክ ሳላደርግ ለሱ ማድረስ የለብኝ ብዬ እኔ ደግሞ ብሩክ ላገኘው አልቻልኩም። አንተ ባገኘው ሰዓት ይሄን ደብዳቤ እንድሰጥልኝ ሄኖክ ነው የላከለት። በጣም እዛ አሁን ራሱ ያለበት ሁኔታ ለማጣራት ደውዬ ለማጣራት ሞክሬ ነበር። በቃ ምንም ፍዝዝ ብሏል ቤተሰብ፣ ምክንያቱም ጸበል ላይ ነው በሰዓት የሚገኘው። ያለውን ነገር ደግሞ ዛሬ ላይ የደረሳችሁ የሚለውንስ ከብሩክ ጋር እንዴት አደረጋችሁ የሚለውን ያው ለቢሱ አሳውቃል። ኦኬ ለቤተሰብ አሳውቃለሁ። ይሄ ደብዳቤ ለብሩክ እንድሰጠው ነው የተላኩት። ሄኖክ ለብሩክ ያስቀምጥልን ደብዳቤ ነው፣ ስለ ልጁ ነው። ምንድነው ይሁን ያው ማንበብ ትችላለህ። ብሩክ ቪዲዮ ላይ ላነበው ስለሚችል በጣም የሚያሳዝን ነገር ይመስለኛል። ጤነኛ እያለ ነው በነገራችን ላይ ደብዳቤ ጻፈለት። ጤነኛ የልጁ ውጤት ሊመጣ አንድ ቀን ሲቀረው የጻፈው ደብዳቤ ነው ለብሩክ እንዲደርስ ብሎ እናቱ ጋር ነበር ያስቀመጠው። ያን ነገር ደግሞ እዚህ መምጣት ተሰማ የሃይሚ አክስት ለብሩክ ስጥልኝ ብላ ነው የሰጠችኝና አሪፍ ነው። ዛሬ የጠራው ዋነኛ ምክንያት የኢየሩስ ቤት ሄደን ያለውን ነገር አብረን እንድንጨርስ ነው። ምክንያቱም ያው እኔ ለብቻዬ ብዙ ነገር እየለፈውኝ ነበርና አንተም እንድታግዘኝ እፈልጋለሁኝ። ያው ትናንትም ከትላንት ወዲያም አዲስ አበባ በነበርኩበት ሰዓት ብዙ ፕሮሰሶች ላይ ነበርኩኝ። እንዳስታወስ እንደ አየኸው አንተ ታውቃለህ በደንብ። ያው ቤተሰብ ላያውቁ ይችላሉ። ምናልባት ጠፍተን ነበር። በዛ አጋጣሚ 4 ቀን ነው 5 ቀን ጠፍተን ነበር። ያንን ቀን ነው አዲስ አበባ የነበርኩበት ሰዓት እና ያው አሁን ቀጥታ ወደ ኢየሩስ ቤት እንድንሄድ ነው የምፈልገው። ነው ኢየሩስ ጋር እንሄዳለን። ግን ምንድነው ትቀያየራለች። ምናልባት ቤትም ከቀያየረች የምታርፍበት ቤተሰብ እኔ ሰሞኑ በጣም እየለፋው ነበር የት እንደምትኖር የት ጊዜዋ እንደምታሳልፍና ሁሉም ሙሉ መረጃው አለኝ። ለዚህ መረጃ ደግሞ ብሩክ ምናልባትም ልታገኛል ካልቻልክ እኔ ጋር ብቻ መምጣት ነው የሚጠበቅብህ። ምክንያቱም ብዙ ቦታዎች እየተቀያየረች ነው። በፖሊስም ፈልገናት ነበር በቅርቡ፣ ያኔ ራሱ ልናገኛት አልቻለም ነበር። አሁን ደግሞ እያንዳንዱ የት እንደምትውል የት ጊዜዋ እንደምታሳልፍ የት ማረፊያዋ በሙሉ አውቀዋለሁና ብሩክ ልታገኛት ካልቻልክ እኔ እንዴም አድርገኝ ያለችበት ወስዳለሁ። ዛሬ ደግሞ እሷን አነጋግረን ቀጥታ ወደ ብሩክ ነው መስለለ ቀጥታው ምንድነው ያሰብኩት መሰለኝ እሷን አነጋግረን ያው በጸባይ ነው መጀመሪያ መጠየቅ ያለብን በጸባይ ስለሆነ ማለት ነው። ህግ ግዴታ የልጁ አባት ነው እስካለችው ድረስ ህግ ግዴታ ያስገድዳታልና እኛ ህግ ሳያስገድደን እኛ ቀስ ብለን ሄደን ለቤተሰቦቿም ይሁን ለሷም ይሁን ላገኘነው ሰው ብንናገር ባይ ነኝ። ምክንያቱም እቺ ልጅ አሁን የልጅ እናት ነች። ወደ ህግ ጋር ከመሄዳችን በፊት ቀድመን ማሰብ ያለብን ነገሮች ይችላሉ። በሰላም ከብሩክ ጋር ተገናኝተው ፕሮሰሳቸውን እንዲጨርሱ ንግግራቸውን እንዲጨርሱና የልጁ አባት ማን ነው የሚለው ጥያቄ መልስ እንዲሰጥልን እንፈልጋለን። ስለዛ ቀጥታ ሄደን የልጁ አባት ማን ነው ምንድነው መገናኘት አለባቸው፣ ችግራቸውን በንግግር መፍታት አለባቸው ብዬ ስላሰብ ቀጥታውን ብንሄድ ምን ይመስላል? በትክክ ነው። ግን ምንድነው አሁን ንግግር ራሱ የሚያስፈልገው ነገር አይመስልኝ። ታውቃለህ፣ በቃ ቀጥታ ወደ ውጤት እንድትገባ ማስጠንቀቅ ነው ያለብን። ምክንያቱም እሷ በንግግር የሚገባት አይነት ሰው አይደለችም። ታውቃታለህ፣ ባህሪዋ በጣም የወረደ አንደር የሆነ ባህሪ ነው ያላትና ለዛ ነገር ደግሞ ይሄ ነገር አድርጊ ምናምን ሲሆን ቀጥታ ውሳኔ ነው የምናሳውቅሽ። አሁን እዛ ቤት ነው የምኖረው። ለምን አልደወልኩላትም እዚህ እንድትመጣ? ስልክ አይሰራም። በቃ ቤተሰብ ያው ስልኳን ታጠፋለች በእርግጠኝነት። ምክንያቱም ብሩክ እዚህ መምጣቷ በጣም ይደብራታል። ምክንያቱም በቃ ነገሮች እውነት እንዲወጣ መቼ የማትፈልግ ሰው ቢኖር ራሷ ነች። በቃ የእሱን ስም እያጠፋች ሃይሚ ደስተኛ እንዳትሆን ብሩክ ደስተኛ እንዳይሆን እያደረገች ያለች ሴጣን የሆነች ልጅ ብትኖር እሷ ነችና ለዛ ነገር ደግሞ እንዳይሳካ ስለምትፈልግ ዴኒው ስልኳን ስለምታጠፋ እኛ ደግሞ እያንዳንዱን የኢየሩስ ማረፊያ እናውቀዋለን። ቤቷ ድረስ ሄደን ዛሬ የምናስጠነቅቃት ይሆናል። ይሄ አይሆንም ካለችን እኛ በህግ ነው የምንሄድባት። ከዚህ በላይ ምንም ነገር የለንም ማለት ነው። ምክንያቱም ሌላም ፋይል አለ። እዛ አዲስ አበባ ሄዳ ምን ስታደርግ እንደነበረ እውነተኛ የልጁ አባት እንዳይታወቅ ዲኤንኤውን የተሳሳተ እንዲሆን ብዙ ስራዎች ነበር። ከነ ማስረጃው ደግሞ ከዶክተሮች ጋር ያጣራነው መልእክት አለ። እነዛን ዶክተሮች እንትን ተጠቅመን ከፈለግን ክስ መጀመር እንችላለን። በደንብ ነው ብዙ ነገር ነው ማድረግ የምንችለው። ቤተሰብ ያው ሁሉም ነገር እኮ ማድረግ እንችላለን። የሚደረጉ ነገሮች ያው ስለ ከክስ ጀምሮ ያሉት እንዳለ ፕሮሰሶች ማድረግ እንችላለን። ግን ደግሞ በንግግር ሲሆን የተሻለ ይሆናል ብዬ ስላሰብኩኝ በስምምነት ሲሆን
እሷን ፍቃደኛ ሆና ያንን ነገር ለማስመርመር ፍቃደኛ ስትሆን በቃ ፕሮሰሶች አይበዙብንም። ገብቷል። በቀላሉ ሰጣ አድርገን መውጣት ነው። ስለዚህ ታውቃለህ አሁንም ራሱ ቤተሰብ እዚህ ጋር ማለት ነው ብሩክ እዚህ ስለመጣ ብቻ እኛ ምን ቆም ሰዎች አይደለንም። ምክንያቱም ብሩክ እዚህ መጣ ዲኤንኤ ሊያሰራ መጣ እናውቃለን። በጣም ደስ የሚል ነገር ነው። ከዛ ጀርባ ደግሞ ልጅቷ እኛ ከቡርጎን ካልሆንን ብዙ ብሩክ የማያውቀው ባህሪ ያላት ልጅቷ ብሩክ አታውቃትም ልጅቷ። እኛ ግን በጣም እናውቃታለን። ከማንምና ከምንም በላይ ለብሩክ እኛ እናስፈልጋለን። ከጎን መቆም አለብን። በቃ ይሄን ነገር ደግሞ ተገንዘብ አንተም እኛንም እንትን እያደረክ መገናኘትም ካለብን እየተገናኘን ግዴታ ቪዲዮ ማብራት የለብንም። ለውስጥ ትገናኛላችሁ ከአቡኪ ጋር ከኔ ጋር። ለምን እኔ ማለት እኔ ብሩክ ሊያገኘኝ አይፈልግም። ለምንድን አላውቅም። ምናልባትም ከዚህ በፊት የሰሯቸው ቪዲዮዎች አሉ። እኔ ሚስጥር ላውጣ ነው እዚህ ጋር ባለፈው ሲደውለት አይደለም ምንድን ታውቃለህ እኔ መልዕክት ማስተላለፍ እፈልጋለሁ። እኔ ምን አጠፋው ብሩክ? ቆይ እንዴ ከሱ ጋር ሰምቻለሁ አቡክር ለማሸን እንዳሞከር ከሱ ጋር እንምጣው ይስለው እሱ እንዳይመጣ አንተ ብቻ ና ነው ያለክ። እኔ ምን አጠፋው ብሩክ? እንዴ እዚህ ጋር እኮ እኔ ከዚህ በፊት ያለፈ ቪዲዮ ነው አይደለ? እሱ ያለፈ ታሪክ ነው። ተውኩኝ። ሃይሚን እወዳታለሁ ምናምን ስል ነበር። ያ ደግሞ እውነታም ነበር። ግን ዛሬ ላይ ወደ ራሴ ተመልሼ አንተን ለማገዝ ሃይሚ ደስተኛ እንድትሆን እያገዝኩ እኔን ማግኘት እንዴት ለምን እንደደበረ በጣም ደብሮኛል። የእናንተ ጉዳይ ትፈቱታላችሁ። ይሄ ጉዳይ ይለቅና የእናንተ ጉዳይ ትጨርሱታላችሁ። አሁን ግን ዋና ከእናንተ በላይ የሚያሳስበን ጉዳይ ስላለ ነው። አሁን ከምታላቸው ነገሮች በላይ ከፋኝ ከፋኝ። እኔ ለሱ ሰላም ለሱ ደህንነት እንደዚህ ሲጨነቅ እንትን እሱ እንዳይመጣ ዑመር እንዳይመጣ አንተ ብቻ ናና ያለው ነገር እናወራለን ሲል እኔ አንተ ልትደብቀኝ ነበር። እኔ ሲያወር ነው በስልክ የሰማሁት ቢሰብ ግን ይሄ ነገር ትክክል አይደለም ብዬ አስባለሁ። ምክንያቱም እናስፈልጋለን፣ ችግር የለውም። እኔ ምንም ነገር አልፈልግም፣ እውነት ብቻ እንዲወጣ ነው የምንፈልገው። ለዛ ነገር ደግሞ በምንም ነገር ልናግዝ እንችላለን። ልጅቷ ሴሯ ይታወቃል፣ ከባድ ነገር ነው። ምናልባት ዛሬም አሁንም ልታስቀይረው ትችላለች። ያንን ነገር ደግሞ ኩቲ ለኩቲ ነው የምንከተላታለን። ያለው ነገር ሙሉ ላንተ እናሳውቃለን። ስለዚህ አሁን ቀጥታ ብንሄድ ይሻላል። እንዲዳ እዚህ አካባቢ ነው ቤቴ። ተከተል። እንግዲህ ቤተሰብ እየደረስን ነው። አሁን ይኸውልህ የምናደርገው በተረጋጋ መንፈስ ለማናገር እንሞክራለን። እኔ የምለው እዚህ ጋር እኔ ልጠብቅ ውጭ ላይ፣ ምክንያቱም አንተ ብቻ እናግረስና ሌላ ነገር ሊፈጠር ይችላል። በጣም ኢሞሽናል ሆኛል ታውቃለህ። በእርግጥ ያው ሊፈጠር ይችላል፣ ግን ደግሞ አንተ ሁለታችንም ማውራት አለብና አይደለም። ይኸውልህ አቡኪ እኔ ውጭ ላይ እጠብቃለሁ፣ ችግር የለውም። ለንግግር እስከሆነ ድረስ አንተም እኮ በቂ ነህ። ሌላ ነገር የምር አናግራ ጨርሰህ ያለውን ነገር እዚህ የምታሳውቀን ይሆናል። አባቷም ውስጥ ናቸው። እዚህ ጠብቀኛለህ አንተ። እዚህ ጠብቃ በቃ እዚህ ጠብቀኝ። እሺ እኔ ደርሼ ልምጣ። እዚህ ደርሰሽ ነኝ። በቃ እዚህ ስታፍ ያው እንግዲህ ቤተሰብ አሁን የምንገኘው እነ ኢየሩስ ሰፈር ነው። ምክንያቱም እኔ መግባት አልፈለኩም፣ ሌላ ነገር እንዳይመስላትም ልጅቷ በተንኮል እንዳታስበው አቡኪ ገብተና ያለውን ነገር አስረዳትና እምቢ ካለችም አስለምናት ነው ያልኩት። ምክንያቱም በንግግር የምታምን አይነት ሰው አትመስለኝም። ከነጭራሹ ያለውን ነገር አጣርተ ከቻላችሁ ከአባቷ ጋር ማውራታችሁ በሰላማዊ መንገድ በቃ ከነብሩ ጋር ሌላ ነገር ውስጥ እንዲገባ አንፈልግም። እኛ ጉዳዩ አስጨርሰን በሰላማዊ መንገድ ይሄ ዲኤንኤ እውነትም እርግጠኛ ከሆነችበት እንድታሰራ እንዲነግራት ልኬዋለሁ። እሱም ይነግራታል ብዬ አስባለሁ። ባይገርማችሁ በጣም ቆየ እዛ ከገባ። እኔም ያው ሲቆይብኝ ነው ቪዲዮ እንትን ያበራውላችሁ እዚህ ጋር እና ምንድነው በነገራችን ላይ ተጠንቀቅ ነው የምለው። በቃ ዛሬም ነገም ከነገ ወዲያ መመክራለሁ። ብሩክ ተጠንቀቅ። ልጅቷ ብዙ ሴራ ጠንስሳለች። ሃይሚንም ጠብቃት እልሃለሁ ብሩክ። በዚህ አጋጣሚ እሱም ቆየብኝ ቤተሰብ፣ በጣም ብዙ ቆየ ቤተሰብ፣ ያው ብዙ ቆየው እዚህ ከጠበኩትና ብቻ ምንም ነገር ባይፈጠር ደስ ይለኛል። ምክንያቱም በንግግር መፍታት የተሻለ ነው። በቃ እዚህ መጥተው ደግሞ ሌላ ነገር ውስጥ እንደዚህ ሆነ ወጣ ወረደ ከምትይ በሰላማዊ መንገድ በቃ ልጅ ከሆነም በቃ እውነተኛ መፍራት የለብሽም። ሲጀመር ዲኤንኤ ማሰራት አለብሽ። አብኪ ወይኔ ብሩክ ተበልቶ ነበር። ምንድነው መርዘው ነበር። ለትንሽ ነው የተረፈው። ብሩክ የኢየሩስ አባት ባይተርፈው አለም ነው ባይተርፈው። ምንድነው እዚህ ዙቃ ያው እቃው እንደርቶ ነው። እንዴት ለብሸት ያው እንት እቃው አንተ ምንድነው ያው መርዝቃ ወይኔ መርዘው ነበር። ወይ ይሄ ሁሉ ለብሩክ እስቲ ያምጣው። ይሄ ከባድ እዩልኝ የምታደርገው ስራ እያልኳችሁ ነበር ቤተሰብ። በቃ ልጅቷ በዚህ አትቆምም። እባክህን ብሩክ ራስን ጠብቅ። ማን የነገረ? ቆይ እሱ እንደ አባቷ ነው ፋዘር ነው የነገረ? አባቷ ነው የነገረኝ። የምር ማለት እኔ ማመን ነው ያቀተኝ። በቃ ይሄ ነገር ያው ቀስ ብለህ ይሄ ነገር ስጠው፣ ይሄ ነገር አሳየው። ልትመርዘው ነው ልጄ ልትመርዘው ነው ምናምን ብሎ እሱ በቃ ያሳለፉት ነገር ስለሚያውቅ ማለት ነው። የምር በቃ በጣም ይደብር ነገር ነው።
ወይኔ በቃ እኔ በጣም ባይሆን ለቃችሁ ትወጡ የተሻለ ነው ብዬ አስባለሁ። የምሬን ነው የምላችሁ። ብሩክን ልትመርዘው ካሰበች ሃይሚንም ደግሞ ምን እንደምታደርጋት መገመት ነው በቃ ቢሰብ። እኔ ምን አይነት ሰው እንደሆነች እኮ እኔ ማመን አልቻልኩም። ኡመር ይሄን አክል በሰላም እኮ እያወራችኝ ነበረ። እሺ እንዴት እኔ አገኘዋለሁኝ ችግር የለውም እንገናኛለን፣ በቃ የልጅ አባት አይደል ወይ ለምንድን ነው ማላገኘው ምናምን ብላኝ ሁሉ ነገር ጨርሰናል። በቃ ነገ እንደሚገናኙና ሁሉ ነገር እንደሚያወሩ ምናምን ነገር ነገረችኝ። እሺ ለምን አስፈለገ ሁሉ ቤትም ከመጣ አሁን መገናኘት እንችላለን ምናምን ብላ ነገረችኝ። ግን ያ ነገር ነግራኝ በሰላም ማለት ነው በሰላም በቃ እኔ ነገ ደውልሻለሁኝ ትገናኛላችሁ አገናኛችኋለሁ ብያት ልወጣ ስል አባቷ ጠራና ይሄ ነገር መርዟል። ያው እዚህ ውስጥ መርዝ ነበር እኔ ደፍቼው እዚህ ውስጥ መርዝ አለ። ይሄ መርዝ ለብሩክ የተዘጋጀ መርዝ ነው፣ ልትመርዘው ነው ልጄ በመሆኗ እኔ አላዋሽላትም ብሎ ነው ይሄ መርዝ የሰጠኝ። በቃ ይሄ ማለት ብሩክ እባክህን በቃ ያው ብዙ የማታውቀው ነገር አለ። ከቻልክ አባቷን ሄደህ ብታነጋግር ይሻላል። ስልክ አንዴ ልደውልለት። ማጋኑ ደውለው እንዴ ሄደህ ንገረው እንጂ ምንድነው በስልክ ስላለ እንዴ ሰፈር ላይ ሄደህ ንገራቸው። በቃ ችግር የለውም ንገራቸው። ወይኔ ብሩክ አደጋ ላይ ነው፣ ህይወት አደጋ ላይ ነው። በቃ ከመቼውም በላይ ራስን መጠበቅ ያለብህ ሰዓት ነው። እኛም ከጎንህ ነን እስከ መጨረሻው ድረስ። ሞት ቢመጣ ከጎንህ ነን። እውነት ትወጣለች መቼም ቢሆን በዚህ ምንፋታ አይደለንም። ወይኔ ኢየሩስ ምን አስበሽ ነው? ቆይ እስከ ሞት ድረስ መሄድ አስፈላጊ ነው እንዴ? ይሄ ሁሉ ነገር አስፈላጊ ነው? ቆይ ምን ፍላጎትሽ ምንድነው? ዲኤንኤ ሊያሰራ እኮ ነው አይደል የመጣው? እሺ ዲኤንኤ በሰላማዊ መንገድ ያሰራበታል። ለምን እንደዚህ የምታደርጊው? በጣም ይደብራል። ግን ቤተሰብ ግን በዚህ ብቻ አንቆምም። ይሄ ነገር ለብሩክ ግዴታ ማየት አለበት። ከውስጥ ለውስጥ የሚደረግ ብዙ ሴራ አለ። ይሄ ብቻ አይደለም ቤተሰብ፣ ብዙ ነገሮች ልሰራ ትችላለች። ይሄ ነገር ደግሞ ብሩክ ማየት አለበት። በቃ ይሄ ነገር ደግሞ እንዲያው እናንተ ኃላፊነት አለባችሁ፣ የኦዲየንስ ኃላፊነት አለ። ይሄን ቪዲዮ ሼር እያደረጋችሁ ለምታውቁ ሰው ሼር እያደረጋችሁ ለሁሉም ሰው እያዳረሳችሁ። ምክንያቱም ያልኩት ነገር አለ ከዚህ በፊት ሃይሚ ላይ ደግሞ ብዙ የተነጠነሰሰ ሴራ አለ። ብዙ ጋርዶችን ሰብስባለች። የራሷ ነፍሰ በላ የሆኑ ልጆች አሉ ውስጥ ለውስጥ እንዳጠራሁት ሆነ ማለት ነው። ይሄ ደግሞ እውነቱ ከደረሰ በኋላ ከምታዩ አሁኑኑ መጠንቀቅ ይሻላል። ነገ ሲደርስባችሁ አይያ ከማለት ይሄ ነገር ሼር አድርጋችሁ እነሱ በየት የተሻለው ብዬ አስባለሁ። እንዴ ምን ማለት ነው? ቆይ ሰውን እስከ ማጥፋት ድረስ እንዴ ምንድነው? ቆይ ፍላጎትሽ ልጁ እኮ የእሱ ከሆነ ምንም አይክድም። በቃ እውነተኛ ዲኤንኤ ተደርጎ ልጁ ከተረጋገጠ ይወስዳል አይደል ልጁን። አረ እንደዚህ አይገባም። ተይ ባክሽን እና በጣም ይደብራል። ኢየሩስ ያረሽው ነገር እኔ እንጃ። በጣም ይሄ ነገር ግዴታ ብሩክ ማወቅ አለበት። አሁን አቡኪ ቀጥታ እዛ ሄዶ መናገር አለበት ብዙ ነገሮች እንደምታደርገውና መጠንቀቅ እንዳለበት። ሃይሚን በተለይ እኔ ለሷ ነው ማስበው በሰዓት። እኛም ከጎናችሁ ነን፣ ምንም ነገር አይደርስባችሁም እዚህ ያላችሁ። ግን በተቻላችሁ አቅም ቶሎ ይሄን ዲኤንኤ ጨርሳችሁ ወደ አዲስ አበባ ትመለሱ የተሻለ ነው ብዬ አስባለሁ። ምክንያቱም እቺ ሴረኛ ነች፣ የማታደርገው ነገር የለም። እኔ ቢኒን ምን እንዳስነካችሁ አላቅም፣ አፍዛው ይሆናል እንጂ ቢኒ እንደዚህ አይፈዝም ነበር። እኔ ለቢኒም ግራ እየገባኝ ነው በሰዓት። በቤተሰብ በጣም የሚደብር ነገር ነው ይሄ ነገር። ሁላችሁም ሼር እያደረጋችሁ ለብሩክ አድርሱለት። ይሄን ቪዲዮ ማየት አለበት። ሁላችሁም ራሳችሁን ጠብቁ። ቸር ቆዩልን።